ሰላም ውድ የኢትዮ ኢቲክስ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ከርማችኋል? ዛሬ ይዤላችሁ የመጣሁት ርዕሰ ጉዳይ ስነ ምግባር ፋሽን አይደለም የሚል ነው። ይህንን ቪዲዮ እስከ መጨረሻው ድረስ በመመልከት ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትከታተሉት በአክብሮት ጋብዛችኋለሁ። ስነ ምግባር ፋሽን ነው ወይስ ፋሽን አይደለም? እኔ ስነ ምግባር ፋሽን አይደለም ከሚሉት ወገን ነኝ። ስነ ምግባር እንደ ፋሽን ጊዜ የማይገድበው፣ እንደ ፋሽን ዘመን የማይገድበው፣ እንደ ፋሽን ስልጣኔ የማይገድበው ነገር ነው። መልካም ስነ ምግባር ከዘመን ዘመን የሚሸጋገር ከትውልድ ትውልድ በቅብብሎሽ የምናቆየው የጠብቀን የምንይዘው መልካም ድርጊት ነው። ዘመናዊ መሆን ማለት ስርዓት አልባ መሆን ማለት አይደለም። ዘመናዊ መሆን ማለት ሰውን አለማክበርም አይደለም። ዘመናዊ መሆን ማለት ባህልን፣ ወግን ወደ ጎን ትቶ መሄድ ማለትም አይደለም። ታማኝነት ፋሽን አያልፍበትም። ታጋሽነት ድክመትም አይደለም። ሰዓት ማክበር ፋራነት ወይም ኋላ ቀርነትም አይደለም። ዛሬ በወጣትነትህ የምትዘራው እያንዳንዱ መልካም ስነ ምግባር ነገ በታላቅነት የምታጭደው መልካም ፍሬ ነው። ማንም በማያይህ ሰዓት ጀግና ሁን። ካሜራ ፊት ጥሩ መሆን ቀላል ነው። ለይምሰል ለማስመሰል ጥሩ ነገሮችን ማድረግ ቀላል ነው። ለሰው ለታይታ ጥሩ ነገር ማድረግ ቀላል ነው። ካሜራ በሌለበት ማንም በማያውቅህ ማንም በሌለበት ቦታ የምታደርጋት ትንሽ መልካም ነገር እውነተኛ ማንነትህን ትገልጻለች። ዛሬ የምንወያየው ስለ ዘመናዊ መኪና፣ ስለ ወርቅ፣ ስለ አልማዝ፣ ስለ ዘመናዊ ቤት፣ ስለ ቴክኖሎጂ አይደለም። እነዚህ ሁሉ እየተወራላቸው ያሉ በአሁኑ ሰዓት ሰዎች በሕይወታቸው ላይ የሚገነዘቧቸው የሚያዩቸው ድርጊቶች ናቸው። እነዚህ ሁሉ በገንዘብ ይገዛሉ። ዛሬ የምነግራችሁ ነገር ግን ዓለም ሁሉ ቢሰበሰብ ሊገዛው ስለማይችል ነገር ግን ማንኛውንም የሰው ልጅ ልብ ስለሚከፍተው ቁልፍ ነገር ስለ መልካም ስነ ምግባር ነው። ሰው ባለው ሀብት ሊከበር ይችላል። ሰው ባለው ሀብት ሊኮፈስ ይችላል። ሰው ባለው ሀብት ሊኩራራ ይችላል። በእውቀቱ ሊደነቅ ከፍ ሊል ይችላል። ነገር ግን ያለ ስነ ምግባር እውቀት ባዶ ቤት ነው። ሀብትም ጭጋግ ነው፣ ጤዛ ነው። ጧት አይተኸው ማታ የማታገኘው። ስነ ምግባር ማለት ማንም በማያይ ሰዓት የምታደርገው ትክክለኛ ነገር ነው። ሰዎች ስታገኝ የምታሳየው ትህትና፣ በቃልህ መገኘትህ፣ ታማኝነትህ፣ ለሌሎች የምታሳየው ርህራሄ የአንተን እውነተኛ ማንነት መግለጫዎች ናቸው። ወዳጄ፣ ውበትሽ ዓይንን ሊማርክ፣ ዓይንን ሊስብ፣ ዋው ሊያስብል፣ ሊያስደምም፣ ሊያስገርም፣ መነጋገሪያ ሊሆን፣ የዕለት አጀንዳ ሊሆን ይችላል። መልካም ስነ ምግባርሽ ግን ልብን ይገዛል። መልካም ስነ ምግባርህ ግን ልብን ይገዛል። መልካም ስነ ምግባራችን ግን ልብን ይገዛል። እውቀትህ ከፍ ሊያደርግህ ይችላል። ስነ ምግባር ግን በከፍታ ላይ እንድትቆይ ያደርጋል። ዛሬ ራስህን ጠይቅ፣ ራስሽን ጠይቂ፣ ራሳችሁን ጠይቁ፣ ራሳችንን እንጠይቅ። ሰው ሊያስታውሰን የሚችለው በምን ስራችን ነው? ሰው ሊያስታውሰን የሚችለው በምን ባህሪያችን ነው? ሰው ሊያስታውሰን የሚችለው በምን ምግባራችን ነው? አስታውሱ። ለሰው ብለን የምናደርጋቸው ነገሮችን በማቆም ለህሊናችን የሚሆኑ ነገሮችን መስራት ላይ ትኩረት እናድርግ። ውድ የኢትዮ ቻናል ተከታታዮች
ውድ የኢትዮ ኢቲክስ ቻናል ተከታታዮች ለዛሬ ይዤላችሁ መጥቼ የነበረው ርዕሰ ጉዳይ እዚህ ጋር አበቃለሁ። ስላዳመጣችሁኝ አመሰግናለሁ። ቻው ቻው።